ጨው ለመግዛትም ሞባይላቸው ላይ ጨው ገዛለሁ፣ ሽንኩርት ገዛለሁ። ይሄዱና ገበያው ላይ ሽንኩርት ገዝቻለሁ፣ ቲማቲም ገዝቻለሁ፣ ጥቁር ቅመም አለህ ገዝተውታል እኮ ይጠይቁታል። አለሁ ይላል። እዛ ነጭ ቅመም አለሁ። አሃ የሚጥሚጣ ነገር ቀርቶ ነበር ይላሉ። ግማሽ መንገድ ሄደው እንደገና ይመለሳሉ። እንኳን አገርንና እንኳን እምነትን ልንጠብቅ ለነጭ ሽንኩርትና ለቲማቲም አእምሯችን ደክሟል። አይገርማችሁ? ክርስቲያን ሆነን በጨለማው በኩል ስንቆም ዛርና ውቃቢው ልጄን ጠብቅልኝ እየተባለ እኮ ሲጸልዩልን ኖረው ይሄው በክፉ መንፈስ ጥበቃ ውስጥ እኮ ነው ያሏቸው። ሰይጣን እኩል በኩል የራሱ ዜጎች አሉት። በጨለማው በኩል ወጥተው የቀሩ ገብተው የነበረ ገብተው ወጥተው የቀሩ እኩል በኩል ናቸው። ከዚህ ከዛሩ ጋር ከውቃቢው ጋር ከምናምንቴው ጋር ኖረው ከክርስቶስ ስጋና ደም ጋር ሳይገናኙ ቅዱስ ቁርባን ሳይወስዱ የፈጸሟቸው የባዕድ አምልኮት መዘዞች በሕይወታቸው ውስጥ እንደበረታ አያት ቅድሚያቶቻችሁ እናቶቻችሁ ቀኗንና ሰዓቷን ምን አትሉም አታውቁምና እንግዲህ ንቁ። እግዚአብሔር ጋር ያለው ትልቅ ነገር ምን እንደሆነ ታውቃላችሁ? እናንተ የእስራኤል ቆነጃጅት ለኔ አታልቅሱልኝ፣ የማያጠቡ ጡቶች ያልወለዱ ማህፀኖች ተባረኩ ናቸው የምትሉበት ጊዜ ሳይደርስ ለራሳችሁና ለልጆቻችሁ አልቅሱ። የእግዚአብሔር አምላክ ቤት ጉዞ ውስጥ አዚም አለ አይምሰል። አዚሙ ደረጃ በደረጃ የምእመናኑ አዚም ሌላ ነው፣ ያገልጋዩ አዚም ሌላ ነው። እያገለገለ የሚያንቀላፋ ጥቂት አይደለም። ዘይት ከያዙት ጋር ተሰልፈዋል፣ ይዘዋል። ዘይት ግን አለቀ። ስንፍና ይሄን ያህል ነው። ብዙ ያላሰብንባቸው ነገሮች እስካሁን ድረስ እየፈተኑን ነው። እንደ ቀልድ ያየናቸውና በሰው ርዕዮተ ዓለም ውስጥ ብቻ ላይ ተንተርሰን እንኖራለን ብለን የገመትናቸው ግምቶች ሁሉ እስካሁን ብዙ መንገዶችን አፍልሶብናል። ሰነፎች ነን። በጣም የሚገርመው ግማሽ ለግማሽ ነው። መብራት የያዙት ዘይት ከመብራት ጋር የያዙት 5 ናቸው። ዘይት ይዘው ተጨማሪ ለተጨማሪ ጊዜ ለተጨማሪ ሰዓት ያስፈልጋል ያላሉት ደግሞ 5 ናቸው። ስለዚህ በጠቅላላ ስንት ናቸው? 10 ናቸው። ግን ደግሞ በሙሽራው ቦታ ላይ 10ም አሉ። 10ሩ ተሰልፈው እያለ 10ሩም አንድ ጊዜ በራ። 10ሩም በርቷል፣ አልጠፋም። የ5ቱ ምንም ከውስጥ ስላልነበረው ከውስጥ ነው ያለቀው። ዘይቱ ያለቀው ከውስጥ ነው፣ ጠፋ። ሲጠፋ የ5ቱ ብቻ በራ። ከዛ በኋላ አንደኛው ንፍረት አፈሩ፣ እዛው ውስጥ ሆነው አፈሩ። ይሄም በክርስቲያና ሕይወታችን እንየው። እሺ ዘይቱ መንፈሳዊ እምነታችን ነው። ጥሩ መልካም። መብራቱ ደግሞ በጨለመው በኩል ባዘነው በኩል በወደቀው በኩል ተስፋ ባጣው በኩል እና ጊዜ ዘመን በጣለው በኩል የሚያበራ ነው። መብራት ነው። መብራት ጨለማን ማያረቅ ነው። የኑሮን የጊዜን የሕይወትን የዘመንን የክፋቱን የተንኮሉን ጨለማ የሚያርቅ የሃይማኖት መንፈሳዊ ተስፋ ነው። ጥሩ። ግን የውስጥ ዘይታችን ካለቀው ወገኖች ነን አይደለንም የሚለውን ለማወቅ አሁን ብዙ አያስቸግርም። የውስጥ ዘይታችን ማለቁን የምታውቁት ምንድነው? ክፉ መንፈስ ገብቶ ተደራጅቷል። የምቀኛው ገብቷል፣ የተንኮለኛው ገብቷል፣ የአይነ ወጊው ገብቷል፣ የአይነ ጥላው ገብቷል። ስለዚህ እንኳን በጨለማው በኩል ልናበራ ቀርቶ ያለቀው ዘይቱ ከውጭ ነው ከውስጥ ነው? እስቲ ንገሩኝ። ከውስጥ ነው የሚያልቀው ዘይት። የመብራቱ ዘይት ከውስጥ ነው የሚያልቀው። ከውስጥ ነው ያለቀው ዘይቱ። ስለዚህ ብራህ ቢሉት አልበራ አለ፣ ክሩ ተቃጠለ። አሁን የኛም ህይወት ልክ እንደዚህ ነው። ከውስጥ መንፈሳዊ ዘይታችን ስለተቋረጠ ምቀኛው እንደ ልቡ ስራ መስራት ጀመረ።
ማብዘዝ ከፈለገ ያፈዘናል፣ ማደንገዝ ከፈለገ ያደነግዘናል፣ መጣል ከፈለገ ይጥነናል፣ መስበር ከፈለገ ይሰብረናል። የመናፍስቱ ትእዛዝ በተቃና መልኩ ተግባራዊ እየሆነ ያለበት ወቅት ላይ ነው ያለነው። ስለዚህ ዘይቱ ከውስጥ ካለቀ ወደ ውጭ መብራት አይችልም። ክርስትናችን ዛሬ ለሌላው ዓለም አልበራም። በሄድንበት ሁሉ በሄድንበት መንገድ ሁሉ ፈተና ነው። ሁልጊዜ መንፈሳዊ ስሜቶቻችን ውስጥ ዘይት የለም። እንረበሻለን፣ እንናደዳለን፣ እንበሳጫለን።